ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንደምናችሁ ዛሬ ሼፍ ጋሻው ነኝ አብራችሁ ሙሉ በባለፈው ሳምንትም የተወሰነ ነገር እንዴት ዱለት እንደምንሰራ ዛሬ ደግሞ በቤታችን እንዴት አድርገን ጥሩ በርገር ሰርተን እንደምንበላ አሳዩ በጣም ቤዚክ የሆነ ነገር ነው በማንኛው ቦታ ታገኝ ይችላልላችሁ እኔ ግን ዛሬ ላይ የተሚያደርገኝ እዚህ ጋር እንደምታዩት ይሄ ኪከምበር ነው ራሴን ፒክል ያረኩትኝ በሆምጣጤ ነውኝ ፒክል ያረኩት ትናንትና ስላይስ አድርጌ በእነዚህ ነው የምንጠቀመው እነዚህም ራሴ ሆምሜድ በቃ ቤት ውስጥ ያዘጋጇቸው ፒክሎች ናቸው ያሉት እንዲባል ሳላድ ማዮኔዝ አለን ባልሳሚኮ አለን በዚህ ነው ዛሬ የምንሰራቸው ሞzzarella cheese አለን የሞzzarella cheese ነው የምንሰራው ቀይ ስጋ አለን የተፈጨ እዚህ ጋር ደግሞ እንደምታዩት ስፓይሲ አለን አሁን ውህደትን ፈጽመን ማዮኔዝ ቲማቲም ድል የከሪ ፓስታ ወይም የድቁስ እንደምንለው ሀገራችን እና ኦሊቭ ኦይል አለን እዚህ ጋር ደግሞ እንደምታዩት ቲማቲም ሳላድ ቀይ ሽንኩርት ይሄ ቀይ ሽንኩርቱ ካራሜላይዝድ ይሆናል ካራሜላይዝድ የምናደርገው በባልሳሚኮ ነው ክሬም ነው በዚህም ካራሜላይዝድ የሚሆነው ለዚህ ነው ካራሜላይዝድ ቺዝ በርገር ነው ዛሬ የምንሰራው ሎሚ አለን ሳይድ ወይም ማጀቢያ ሳላድ እንሰራለን already I have እኔ አንድ እዚህ ጋር እንትን ብያለሁ already ይሄን ወደ ኦቨን አስገብቼ ፕሮሰሱ እንዴት እንደሚሆን አሳያችኋለሁ እዚህ ጋር እናስገባና ይሄኛው ባሜዳል እዚህ ጋር ፓናችን አለ በ8 ዲግሪ እናሞቃለን መጥበሻችንን አሁን ደግሞ ቀይ ስጋ አለን ቤዚክ የሆነ ሲዝኒንግ ወይም ቅመም ነው የምንጨምረው ጨው በቃ ጨውና ቆንጆ በርበሬ ብቻ የምናደርገው ሳናበዛ ከዛ ቆንጆ በርበሬ በጣም አጭር ሳና ማሳያችሁ ዛሬ ቆንጆ በርበሬ ሰዓቱ ሳለ የተወሰነ ገለባ እዚህ ጋር ደግሞ ብሬድ በርገር ብሬድ የበርገር ዳቦ አለን ሆም ቴምፕሬቸር ነው ያደረኩትኝ ሙቀት እንትን እንዳይለኝ ያው የተገዛ ነው ሰርቻው አይደለ ሌላ ጊዜ ግን ሰርቻ ላሳያችሁ እችላለሁ ችግር የለም ሙስታርድ አለን የምንጠቀመው ዛሬ ማዮኔዝ እነዚህ ነው እንደምናደርገው አሁን እነዚህን በጣም እናሻቸዋለን በደንብ አድርገን ውህደት እንፈጥራለን ወደ ስንፈትን በኋላ ለመስራት በርገሩን ለቅርጽ ለማስያዝ ይጠቅመናል በደንብ አድርገን እናሻዋለን ቼክ ያደርግነ ሙቀት እንደጨመረ ካልጨመረ ቴምፕሬቸር መጨመሩን ላይ በደንብ አድርገን ከዛ መቅመስ የሚያስፈልገው ስፓይሲ ካለ ወዳው መጨመር ግን ተጠንቀቁ ቆንጆ በተወሰነ ቢያንስ ይሄ ፕሮቲን ስለሆነ ፕሮቲን ወይ ሜን እኮ ስለሆነ ከ180 እስከ 200 ግራም አሁን ቤታችሁ 1 ኪሎ ስጋ ብትገዙ 1 ኪሎ የተፈጨ ቀይ ስጋ ጥሩ ስጋ ብትገዙ ለአንድ 6 ሰው ህፃናት ካሉ ደግሞ እስከ 7 እስከ 8 ሰው ፊድ ማድረግ ትችላላችሁ ፕራይሱን ባወጣላችሁ በጣም ርካሽ ነው አሁን ወጣችሁ በብዙ ብር የምትገዙት ነገር እንትን ይላችኋል ከዛ እንደዚህ መጠፍጠፍ ነው መጀመሪያ በደንብ አድርገን ተከትፎና ይሄ ልጅ ምን ያደርጋል ነው እንዳትይ ቂጣ አይደለም የምሰራው ግን አሳያችኋለሁ ሰርፍ እንዴት እንደምናደርግ ማለት ነው ይሄ እንደዚህ እንሰበስባለን እንገለብጠዋለን አሁንም በደንብ አድርገን እንተፈትፈዋለን ጥሩ ፖርሽን ነው ይሄ ወደ ከ180 እስከ 200 ግራም ነው ያለው አሁንም እንተፈትፈዋለን እንገለብጠዋለን አያችሁ በቢላዋ ጥሩ ሰርክል እናስይዘዋለን እንደ ግሪል እንደሆነ ከፈለግንም እንደዚህ አድርገን አንድ የመጨረሻ አያችሁት ይሄ እንደዚህ እንዳለ ግላባችን ቀይራለን ምክንያቱም ስጋ ስለነካ በዚህኛው ከዛኛው እንዳለ olive oil
እንትናችን ላይ በጣም ሳናበዛ ብዙ ፈት መኖር የለበትም ምክንያቱም የምንሰራው ትንሽ ቤት ውስጥ ነው ጤነኛ የሆነ ፋስት ፉድ ቢሆንም ጤነኛ የሆነ ነገር ነው የምንጠቀመው ማለት ነው ቤታችን ነው ለመጠቀም ስለሆነ የምንፈልገው ከዛ ይችኛቱን alright ይሄ እንደዚህ እንዳለ ሙቭ እናደርገውና በጣም ከሞቀ ላይ ነው አያችሁኝ በአንድ በኩል 3 ደቂቃ እናደርጋለን መክተፊያችን ቢላዋችን ቀይራለን ይሄን እንደዚህ ወደዚህ እንጥራለን እዚህ ጋር እንደዚህ እንዳለ አሁን ሶስ ይሄኛው ቅድም ያሳያችሁ ሶሱን እንቀላቅለዋለን በደንብ አድርገን ይሄ ተራራደት ነው ይሄን ስጋው መካከል ላይ ብናደርገው ነው ዳቦ ላይ የምናደርገው ግን ማዮናዝ እና ሰናፍጭ ነው ሳላዳችንም እንደው እናደርገው በቃ ሳይድ ስለሆነ አድርገን እንደዚህ አድርገን እናዋህደዋለን ካሮት ቲማቲም ሚኒ ሳላድ ወይ ሚኒ ሊትዊን ሳላድ ያደርግነው ዛኛው ሜልት ያደረገ ነው በዚህኛው ባረኩት ላይ ካርሜላይዝ አደረግበታለሁ ይሄኛውን እንትኑን በኦሊቫው ማለት ነው እዚህ ጋር አለን መቅመስ በጣም ጥሩ ጣዕም አለው እነዚህ ያው የበርገር ስቶቻችን ናቸው ከላይ ታወር የምንሰራባቸው ናቸው ይሄን ከዛ ጥሩ ሶሊድ የሆነ በርገር ነው የምናደርገው ከዛ እዚህ ጋር ቺዝ አለን ሞzzarella ቺዝ ያው እንደ በርገር እንደ ቼዳር ቺዝ ያሉ ናቸው በጣም ስስ በጣም ዴሊካት የሆነ ነገር ነው ቀስ አድርገን ነው ይሄ እንደዚህ እናደርጋለን ከዛ ምንድነው ይሄኛው ኦሬዲ ስላለ እዚህ ጋር እናርገን ሬስት ነው የምናደርገው ሬስት ማለት እኔ ሚዲየም ሬር ነው የምወደው በርገር ሲሆን በዚህ እንትን ሞzzarella እንጭናለን ላይ ከዛ ኦቨናችን በ200 ዲግሪ አሞቀን 3 ደቂቃ ኦቨን ውስጥ ብናደርገው ውስጡ ጥሩ የሆነ ይዞታ ይዞልን ይወጣል ማለት ነው እዚህ ጋር ይናለን ከዛ እናስገባና ኦቨን ላይ ይሄን አሁን እንጠቀምበት እንደምታዩት እነዚህ ሽንኩርቶች አሉ የስጋው የስፓይሱ እዛው ላይ ጣዕሙ ስላለ በሱ እንደዚህ እናደርጋለን በዚህኛው ሽንኩርቱን ጣዕሙ እንዲኖር በዛው ፍራይ እናደርጋለን ማለት ነው በዚህኛው ይሄኛው ካራመላይዝ እንደምናደርገው እንዳልኳችሁ ትንሽ ፍራይድ ካደረግን በኋላ ባልሳሚኮ እንጨምርበታለን ማለት ነው አሁን ይሄ እንዳለ ብሬድ ባን አለን ወይም በርገር ባን በአንደኛው ዋን ሳይድ ላይ በታችኛው ሳናበዛ ሙስታርድ እንጨምራለን
ያው ትንሽ ማቃጠል የሚፈልግ ሰው ከፈለግን ይሄን ደግሞ ራሱ ግሪል ማድረግ እንችላለን ግሪል ካለን ዊዛውት ያለምንም ችግር እዚህኛው ደግሞ ላይኛው ማዮናዝ ይሄኛው እዚህ ጋር እንዳለ ይሄ እንደምታዩት ባልሳሚኮ ነው በቃ በኋላ ክራንቺ መሆን ስለምፈልገው ይሄኛውን ስዊች እናደርጋለን እናጠፋዋለን ከዛም ይሄ እዚህ ጋር አለን እዚህ ጋር እንደምታዩት ሳላድ አለኝ ያው እንግዲህ በርገር መቼም አዲስ ነገር አይደለም እንዴት ታወር እንደሚሰራ ነው ማሳያችሁ አሁን ኦልራይት እዚህ ጋር ያልኳችሁ ኪከምበር ራሴ ትናንት ማታ ነው ፒክል ያደረኩትኝ ይሄ ኢንዲባል ሳላድ ያልኳችሁ ነው ይሄኛው ትንሽ ከጀርባው ላይ እንትን ስለሚበዛበት ሆምጣጤነት ወይ መራራነት ስለሚበዛው እንደዚህ አድርገን እናረግና አሁን እንደቀረን ቢውልድ አፑን የበርገሩን ዳም እንትሩን አስቀምጣለን ቺዙ ላይ ቅድም ያዘጋጀነውን ሶስ እናረጋዋለን ቤታችን ነው ጥሩ አድርገን ይሄን እዚህ ጋር እንዳለ ካራመላይዝድ ኦኒየን አለን አሁን እዚህ ጋር ጥሩ ውህደት ይፈጥርልናል ላስት ፕሮፖዛል ምንድነው ቲማቲም እዚህ ጋር እናደርጋለን ከዛ በርገር ባኑን ከላይ እንደዚህ እንሸፍነዋለን ቤታችን ካለን ጥሩ ነው በአንድ በኩል እንበሳዋለን አፍተን እናስቀምጥና እዚህ ጋር ይሄን ወደዚህ እናደርጋለን እዚህ ጋር እንዳለ ይሄን እናመጣለን አሁን ሳላዳችንን ሎሚ የሎሚ ጭማቂ olive oil ውህደት እንሰጠዋለን ትንሽ እየጨው እንደዛ አድርገን እስከንደበረከን በጣም አሪፍ ነው የሚሆነው ከዛም ደግሞ እናደርገው ዲቫይድ ነው የምናደርገው አያችሁትኝ ይሄን ይመስላል አሁን ሳይድ ሳላዳችን አለን አሁን በሌላስ
ጤነኛ ነው ይሄ ፍሬንች ፍራይዝ ምናምን አያስፈልገንም እኛው የምናደርገው ጤነኛ በርገር ለመስራት ነው ከተፈለገ ለዲኮሬሽን ኦኒዮኖችን ከላይ ጣል ማድረግ እንችላለን ውበት እንዲሰጠው ኪውከምበሮችን የተላጡ ካሉ እንደዚህ አድርገን ያው እንዳይበዛ ነው የምትጠነቀቀው ውድ ቻናል ተከታታዮች የዛሬው የበርገር ስራችን ይሄን ይመስላል እንደምታዩትኝ በጣም ጥሩ በጣም አሪፍ ነው የወጣው እዚህ ጋር እንደምታዩት ይሄ አሁን እንደዚህ አድርገው አንድ ሰው ብቻውን ያለምንም ፒክ አድርጎ ይውዛችሁት ሚዲየም ሬር ነው ሚዲየም ነው አሪፍ ነው የተሰራ ነው ይሄው እንደዚህ አድርገን ጥሩ በርገር ሰርተን ቤታችን መጠቀም እንችላለን መቅመስ እንደሚያስፈልግ እርግጠኛ ነኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ከሰራዱ በርገር እንኳን ትናንትና በጣም ስለጣፈጠኝ ነው ዛሬ ሰርቼ ማሳያችሁ ከትናንት ወዲያ ነው የበላሁት እኔ በጣም አሪፍ ነው በስመ አብ እዚህ ጋር በጣም አሪፍ ነበር እንዳልኳችሁ የሚያስፈልጉ ግብአቶች ቲማቲም የኢትዮጵያ ድቁስ ካለ አዋዜም ካለም ችግር የለውም ሳላድ ሰናፍጭ እነዚህ ቤታችን ፒክል ማድረግ እንችላለን ሆምጣጤ ገዝተን አንድ ለምሳሌ አንድ ካፕ 1 ካፕ አንድ ካፕ ወይም አንድ ብርጭቆ ሆምጣጤ ከሰጠን ስኳር እንደዛ ሁለት ውሃ ደግሞ ዳብል ማድረግ ነው 3 4 መጨመር ነው እነሱን አፍልቶ አቀዝቅዞ የፈንኛውንም አትክልቶች ልጠንም ብለን ሽንኩርትም ቢሆን ካሮትም ቢሆን በዛ ውስጥ አስቀምጠን ዘክተነው ለተወሰነ በጣም ወፋፍር ከሆነ እንደ ካሮትና ብዙ ሰዓት የሚወስዱ ከሆነ ደግሞ እነሱም እንደሞቀው ውሃው በወልድ እንደሆነ ሙቀት እንዳለ መጨመር እሱ ይዛው ያበስላቸዋል ፒክል ያደርጋቸዋል ማለት ነው ወደ ቻናሌ ተከታታዮች አስተያየታችሁን በማንኛውም ቦታ መጨመር መስጠት ትችላላችሁ አመሰግናለሁ አብራችሁን ስለቆያችሁ በጣም ነው አመሰግናለሁ ሼፍ ጋር ነበር